ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ይህ የድሬዳዋ ቴሌቪዥን ነው። ዛሬ በድሬ ስፖርት ተገናኝተናል። እንግዲህ በዛሬ እንደምትመለከቱት በድሬዳዋ ዓለም አቀፍ ስቴዲየም ተገኝተን የድሬ ካፕን በማስመልከት ድሬ ካፕ ምን ደረጃ ላይ ደርሷል የሚለውን በአይነቱ ለየት ያለውን ውድድር ልናስቃኛችሁ ድሬዳዋ ዓለም አቀፍ ስቴዲየም ተገኝተናል። ዛሬ እንግዲህ ከክቡር ኮሚሽነር አለሙ መግራ እንዲሁም ደግሞ ከውድድርና ስነ ስርዓት አዘጋጅ ዋና ኃላፊ ከአቶ ኤርሚያስ ኃይሉ ጋር እንዲሁም ከተሳታፊ ቡድን አሰልጣኞች ጋር እንደሚከተለው ቆይታ እናደርጋለን። እንግዲህ የዘንድሮ ድሬ ካፕ በ5 ክለቦች በታሪክ ለመጀመሪያ ጊዜ የተከናወነ የሚገኘው ወላሎ ዓዲግራት ዩኒቨርሲቲ፣ ድሬዳዋ ከነማ፣ ድሬዳዋ ምርጥ ቡድን፣ ጅቡቲ ቴሌኮም እና እንዲሁም ደግሞ የጅቡቲ ሪፐብሊካን ጋርድ በውድድሩ የተሳተፉ ይገኛሉ። ከዚህ ጋር በተገናኘ እንግዲህ በነጥብ በብዙ ነጥብ የሰበሰቡ ክለብ የዘንድሮን የድሬ ካፕ ውድድር ሻምፒዮን መሆኑን የሚያረጋግጥ ይሆናል። ከዚህ ጋር በተገናኘ እንግዲህ የድሬዳዋ ሲቲ ካፕ ባለፉት ቀናቶች ሲከናወን ቆይቷል። ወደፊት እንግዲህ በሳምንቱ መጨረሻ ላይ ፍጻሜውን የሚያገኝ ይሆናል። ከዚህ ጋር በተገናኘ እንግዲህ ከሚመለከታቸው አካላቶች ጋር ቆይታ አድርገናል። አብራችሁን ቆዩ። ያው እንግዲህ ድሬ ካፕ ለመጀመሪያ ጊዜ ነው በድሬዳዋ የተካሄደው። ለመጀመሪያ ጊዜ እንደመሆኑ እንደውም ካሰብነው በላይ በጣም በጥሩ ሁኔታ የተካሄደ። አሁን ግማሽ ጨዋታ ተደርሷል። በጥሩ ሁኔታ እየሄደ ነው። እንግዲህ ድሬ ካፕ ዋና ዓላማው የድሬዳዋ ልጆችን ማውጣት ነው። እኛ አሁን እዚህ ጋር የተለያዩ ክለቦች መምጣት አይደለም። ለኛ የድሬዳዋ ልጆች እንደዚህ አይነት እድል አግኝተው አያውቁም። የተለያዩ የዲቪዥን ውድድሮች እናደርጋለን። ዲቪዥን አለቀ በቃ። ከዛ በኋላ ወደ ክልል ነው የሚሄዱት። ክልል ሻምፒዮን ይጫወታሉ። ከዛ ተመልሶ ምንም እንትን ነገር የለም። ነገር ግን ልጆቻችን አንደኛ የድሬዳዋ ኳስ ምን ደረጃ ነው ያለው የሚለውን ነገር በትክክል የምናይበት እና ከዛ ተነስተን ደግሞ የምንጨምርበት በተቻለ ቴክኒክ ነው፣ አካል ብቃት ነው፣ ሌሎች ፐርፎርማንስ ናቸው ምን ደሱ የሚያነሳቸው የሚለውን ነገር በደንብ ሌላውም የሚመለከተበት ጉዳይ ነው የሚሆነው። የድሬዳዋ ኳስ ምን ደረጃ ላይ እንዳለ ጥሩ ደግሞ ከሆነ ደግሞ ብዙ አይኖች ወደ ድሬዳዋ እንዲመለከቱ፣ በተለይ የድሬዳዋ ልጆች ጥሩ ተጫዋች፣ ጥሩ ፐርፎርማንስ፣ ጥሩ የአካል ብቃትና ጥሩ ዲሲፕሊን ካላቸው ብዙ ክለቦች ወደዚህ ተመልክተው እነኚህ ልጆች ለመውሰድ ፍላጎቱ ይኖራቸዋል። ስለዚህ አይኖች ሁሉ ወደ ድሬዳዋ መሆን እንዲችሉ ነው ይሄ ድሬ ካፕ የተዘጋጀውና ዝግጅቱ በዛ መልክ ነው። እንግዲህ እኛ አይ ቲንክ እስካሁን 4 የውጭ ክለቦች አሉ። ማለት የውጭ ክለቦች ስንል ከኛ ከዲቪዥን ውድድር ውጪ 2 የፕሪሚየር ሊግ ክለቦች አሉ። 2 ከጅቡቲ የመጡ አሉ። እንግዲህ ጅቡቲ ላይ ከፍተኛ በእኛ ደረጃ በፕሪሚየር ሊግ የሚጫወቱ ክለቦች ናቸው። እንግዲህ 5ኛውን የተጫወተው የኛ ክለብ ነው። ስለዚህ የኛ ክለብ ማለት የድሬ ምርጥ በኢትዮጵያ ደረጃ ካሉ ፕሪሚየር ሊግ የኢትዮጵያ ብሔራዊ ቡድን የሚጫወቱ ልጆች ጋር መፎካከር እድል ማግኘት ትልቅ ነገር ነው። እንደገና ደግሞ የጅቡቲ ሻምፒዮን የሆነ ክለብ አሁን ጅቡቲ ቴሌኮም በዛ ደረጃ የጨረሰው፣ ሌላውም ቢሆን 2ኛ ወይ 3ኛ የወጣ ቡድን ነው። ስለዚህ ከነኚህ ጋር መገናኘቱ ትልቅ ልምድ ነው የሚወስዱት። ያሉበትን ቦታ በደንብ ያውቃሉ፣ ራዕይም ደግሞ ይሰንቃሉ። ስለዚህ ከዝግጅት አኳያ ይሄን ነው በቃት። ይሄ ነው እንግዲህ የገጠሙ ውጣ ውረዶች ያን ያህል የሉ። ምናልባት ከገንዘብ ጋር ተያይዘው የሚገጥሙ ነገሮች አሉ። እነሱም ቢሆኑ ብዙ የሚያስቸግሯል። ምክንያቱም ዛሬ ላይ ኳሱ ድሬዳዋ ላይ ተነቃቅቷል። ባለሀብቱም ሌላውም ከዚህ ጎን ለመቆም በጣም ዝግጁ ነው። እየረዳንም ነው ያለው። ተቋማት እንደዛ እየረዱ ስለሆነ እስካሁን ባለው ነገር እኔ ይህን ያህል ውጣ ውረድ የገጠመ ነገር የለም። በጣም በጥሩ እየሄደ ነው ማለት ይችላል። አመሰግናለሁ። ኤርሚያስ ኃይሉ የድሬዳዋ እግር ኳስ ውድድርና ስነ ስርዓት ሰብሳቢ። ያው ከዚህ ቀደም እንደተነጋገረው ድሬ ካፕ በክቡር ኮሚሽነር አለሙ መገራ የድሬዳዋ እግር ኳስ ፌዴሬሽን ፕሬዚዳንት ጠንሳሽነት ይሄ የድሬዳዋ ካፕ እንዲዘጋጅ በእሳቸው አማካኝነት የመጣ ነው። ከዛ በኋላ በክቡር ስፖርትስ ኮሚሽን አቶ ካሊድ መሐመድ እሳቸው ሀሳቡን ተቀብለው እንዳጠቃላይ ውድድሩን ድሬዳዋ ላይ ለማዘጋጀት ሰፊ የሆነ እንቅስቃሴ በማድረግ ብዙ ክለቦችን ኢንቫይት አድርገን ነበር።
ከነኚህ መካከል 4 የሚያህሉት ቡድኖች የሁለት የውጭና 2 የሀገር ውስጥ ቡድኖች ተሳታፊ ሆነዋል። አንድ ደግሞ የኛ ድሬዳዋ ሲቲ ምርጥ የምንለው ቡድን ተሳታፊ ሆኗል። ባይዘቦይ በዚህ ደረጃ ለመጀመሪያ ያክል እጅግ ስኬታማና ውጤታማ ነው ብለን እናስባለን። ከፍተኛ ጥቅም ነው። አይተህ ከሆነ አሁን የጅቡቲ ቴሌ ቡድን የጅቡቲያን ብቻ አይደለም፣ ከካሜሮን ከተለያዩ ቦታ ያሉ ተጫዋቾች በውስጡ አሉ። ይሄ እንግዲህ ድንበር ተሻጋሪ ነው ማለት ነው። የጅቡቲ ሪፐብሊካን ጋርድ ቡድንም በጣም በአካል ብቃት የተጠናከረ በጣም ፈጣን ጨዋታ የሚጫወቱ ናቸውና እነኚህ ሁለት ቡድኖች ስታያቸው በጣም ፈጣን ኳስ የሚጫወቱ የሚሮጡ እንደገና ደግሞ ፖዚሽን ኳስ ከነሱ እጅ ወጥቶ ደግሞ ኳሱን ከተቃራኒ አቅጣጫ ሆነው ለመከላከል ወይም ደግሞ ቦታ ይዞ በመጫወት ላይ ሁሉ ነገር ዝግ አድርገው ነው የሚጫወቱት እና ይሄ ኳስ ባህል እኛ ጋር በጣም አስቸጋሪ የለም ብዙ። ስለዚህ እኔ አሁን በጣም የሚገርመኝ ኳስ ከተነጠቁ በኋላ ወደ እነሱ ሜዳ ሄደ አልፈ ለማግባት ያለ እድል በጣም ጠባብ ነው። በጣም ሁሉም ፖዚሽኑን ቦታውን ይዞ ነው የሚጫወተውና ያ ብቻ ሳይሆን እንዴት አድርጎ እንደሚያጠቡት ባላቅም ግን በጣም እንትን ነውና ይሄ ትልቅ ልምድ ነው። ሲያጠቁ በጣም ይሮጣሉ፣ ሲከላከሉ ሁሉም በጋራ ነው የሚከላከለው። መከላከል ስለሞ ዝም ብሎ ሰልፎ ባገኘው ቦታ ሳይሆን ማርክ አድርገው ነው የሚከላከሉትና ይሄ በእኛ ሀገር ላሉ ፕሪሚየር ሊጎች በተለይ በእንትን መሳተፉ ትልቅ ልምድም ነው። እንደገና ወልዋሎ አዲግራትም ድሬ ከነማም ራሱን ይፈትሽበት ለአዲሱ ፕሪሚየር ሊግ ጨዋታ አሁን ዝግጅት ላይ ናቸው። ሁሉም አዳዲስ ተጫዋቾችን አስፈርመዋል። ክለብ ተጫዋችን በደንብ እያደራጁ ነው ያሉት። ስለዚህ ከዚህ አኳያ በጣም ይፈተሹ በደንብ አድርገው ራሳቸውን ፈትሸው ለሚቀጥለው ውድድር የሚያበቃቸው ነውና ይሄ ትልቅ ጥቅም አለው። ለኛ ሀገር ልጆች ደግሞ በተለይ ለድሬዳዋ ምርጡ ነው የሚጠቅመው የአይተህ ከሆነ በተክለሰውነት ወልዋሎ አዲግራት በጣም ደስ የሚል ተክለሰውነት ያላቸው ናቸው። እንደዚሁም የጅቡቲውም እንደዚሁ በጣም ወጣቶች ናቸው፣ በጣም ይሮጣሉ። ስለዚህ ከዚህ ተነስተ እንግዲህ የድሬ ምርጥ አካል ብቃት ላይ መስራት እንዳለበት፣ ፐርፎርማንስ ሩጫ ላይ በጣም መስራት እንዳለበት፣ በረኞቹ አይተን ከሆነ በጣም ጠንቃቃ ናቸው። ፕሪሚየር ሊግ ላይ ያሉ በረኞችም የጅቡቲዎችም በጣም ጠንቃቃ በረኞች ናቸው። ብዙ ስህተት አታይባቸውም እና ይሄ ለእኛም ክለብ ይሁን ለድሬ ምርጥ በጣም በጣም ትልቅ ልምድ ነው የሚያሳልፈው። በአጠቃላይ አንድ የውጭ ክለብ እዚህ መጥቶ ሲጫወት የሚያሳልፈው ድምታ በጣም ትልቅ ነገር ነው። እንደ ድሬዳዋ ነው የመጀመሪያችን ስለሆነ እኛ በጣም ተደስተናል። ግርማ ታደሰ የወልዋሎ አዲግራት ዩኒቨርሲቲ እግር ኳስ ክለብ ዋና አሰልጣኝ። እንግዲህ ድሬ ካፕ ምናልባት የኛ ቲማችን አዲስ ቲም ነው። በአብዛኛ የተደራጀው አዲስ ልጆች ነው። ምናልባት የሰራነውን ስራ ዝግጅት ላይ አጠቃላይ የሰራነውን ነገር ለማየት ጥሩ አጋጣሚ አግኝተናል ብዬ ነው የማስበው። ያው የመጀመሪያ ጌሞች ወሳኝነት አላቸው። ወደ ውድድር ከመግባት በፊት ቅድመ ዝግጅት ላይ የምታደርጋቸው ጌሞች ቡድንን ለማጠናከር ያሉብህን ክፍተቶች፣ ስህተቶች አርመህ ወደ ውድድር ስገባ የተሻለ ነገር መስራት ስለምችል ይህ አጋጣሚ ለእኛ ምቹ ሆኗል ብዬ አስባለሁ። በተጨማሪም ደግሞ የእኛ ምድብ ውድድራችን እዚህ ድሬ ላይ መሆኑ ሌላ ተጨማሪ እድል አግኝተናል። ለምን ሜዳው ምናልባት ቦታ ቀየረ ስመጣ የአየር ሁኔታን ከሜዳው ጋር የተያዙ ችግሮችን አሁን እያየን ነው። ምናልባት እዚሁ ሜዳ ላይ ለምደን እዚሁ ላይ ነው ሊጉን የምናደርገውና ይሄ ለእኛ ምቹ ሁኔታ ተፈጥሮልናል ብዬ አስባለሁ። እንግዲህ ባለሀብቶቹን በዚህ ቦታ ለማሳተፍ የድሬዳዋን ኳስ የድሮ ሂስትሪ ያለው ባክግራውንድ አለው
መሀል ላይ ደግሞ የድሬዳዋ ኳስ የተሰበረበት ጊዜ ነበር። ፖለቲካሊ ሆን ተብሎ ድሬዳዋ ኳስ እንዲሰበር ክለቦች እንዲበተኑ የሰራበት ሁኔታ ነበር። በተለይ ከለውጡ በፊት በነበረው መንግስት ይሄ ምንም ድብቆሽ አያስፈልግም። ድሬዳዋ ላይ ነበረ ጨርቃ ጨርቅ ነበር ፈርሷል፣ ባቡር ነበር ፈርሷል፣ ሌሎች ነበሩ ሲሚንት ነበር ፈርሷል። ቶታሊ እነኛ ፈርሰው የድሬዳዋ ኳስ ሰፈር ላይ የቀረበ ብቻ ነበረ እና ያው ለአንድ ለእናቱ የሚጫወተው የድሬዳዋ ከነማ ነው። እሱም ቢሆን በደጋፊ ደረጃ በአግባቡ የተደራጀ የደጋፊ ማህበር የለውም ማለት እችላለሁ። በስም ማህበር አለ፣ ግን እውነት የደጋፊ ማህበር የድሬዳዋን አውድ ይዛል። ከሁሉ ሰፈር አለው፣ ከሁሉ ቀበሌ፣ ከሁሉ ወጣት፣ ከሁሉ ብሔር፣ ከሁሉ እምነት፣ ከሁሉ የስታተስ አንዳንዴ የድሬዳዋ ደጋፊ ሆነ ፖለቲካ ምናምን ጥግ ሆኖ ያየንበት ጊዜ ነበረ። ማሊያውን የሆነ ለብሰው እንደገና መነገጃ አድርገው ከዚህ ትግራይ የሚመላለሱበትና ፖለቲካ ቦት ሲያንሸራሽሩ የነበረበት ጊዜ ነበረና ምናልባት ባለሀብቱ ከዛ ጋር ተያይዞ ከኳሱ ትንሽ ያራቀበት ያለበት ሁኔታ ይመስለኛል። እና ያን እንግዲህ አሁን ስራ ይፈልጋል። ምንድነው አሁን ኳሱ መነቃቃት ጀምሯል። ወጣቱ በተለይ አሁን አይተህ ከሆነ ኢቭን አሁን በአሁኑ ሰዓት 43 የሁለተኛ ዲቪዥን ተጫዋቾች እየተጫወቱ ነው ያሉት ክለቦች። እንግዲህ 43 ክለብ ወደ 1500 የሚሆኑ ወጣቶች በአሁኑ ሰዓት በኳስ አጀንዳ አድርገው ይጫወታሉ። ይሄ ማለት ቀላል ነገር አይደለም። ከተለያዩ ሱስ ነው የሚቀሩት፣ ከቡድን ጥል ነው የሚቀረው፣ አካላዊ ጥንካሬ ይኖረዋል፣ አይምሮ ይበስላል። ስለዚህ ይሄ በራሱ ባለሀብቱን ይስበዋልና ይሄን ይዘን ወደ ባለሀብቱ ተጠጋን። ያ በፊት የነበረው ባለሀብቱን ነዋሪውን ያራቀው አካሄድና መንገድ ይቀርና ወደዚህ ይመጣል። ለዚህ ግን መምጣት ዋነኛው የድሬዳዋ እግር ኳስ ፌዴሬሽን በሚችለው አቅም እየሰራ ነው ያለው። የድሬዳዋ ወጣቶችና ስፖርት ኮሚሽንም ያው እየጣረ ነው ያለው። ስለዚህ በጋራ ሆነን ይሄንን ስራ መስራት አለብን። እንደገና ደግሞ የከነማ ቦርድ አለ። ቦርዱ ራሱ ደጋፊ የሆነ አግባብ ነው ሊደራጅ የሚገባው የሚለውን ነገር በደንብ አደራጅቶ ልክ እንደ ኳሱ ደጋፊውም ሰፈር መድረስ አለበት። አሁን ሁሉ ሰፈር ከነማን ያውቀዋል ብትል ከነማን ያውቀዋል ማለት እኮ ድሬዳዋን ኳስ ያውቀዋል ወይ ነው ጥያቄው። ገብቷል? ከነማ እኮ ድሬዳዋ ነው። ስለዚህ ከነማን አወቀው ማለት ድሬዳዋን ኳስ አወቀ ነው። በዛ ደረጃ ከነማን የሚደግፍ ከሆነ ከታች ያለው ወጣት ደግሞ የሚያየው ክለብ ከነማን ስለሆነ በዛ ደረጃ ይዘጋጀ ይወጣ ይሄዳል። ጎን ለጎን ደግሞ እንደዚህ አይነት ሲቲ ካፕ ስናዘጋጅ አሁንም እንደዚሁ ይሄዳሉ። ሆኖ ለመናገር አሁን ባለው ደረጃ የተወሰኑ ደጋፊዎች ማነው ባለሀብቶችን ነው የጠየቅነው። እኔ እስካሁን ጉዳዩን አስልተን ወደ ኋላ ያለ ደጋፊ የለም፣ ማነው ባለሀብት የለም። አሁን የኛ መቅረብ ይፈልጋል። የክለቦች በደንብ መነቃቃት ይፈልጋል። ኳሱ ማደግ ይፈልጋል። ኳሱ ሲያድግ ይመጣል፣ ባለሀብቱም ለመደገፍ ይመጣል፣ ደጋፊው መስራት ይቀናጃል። የክፍል የቡድን የከተማ ስሜትና የቡድን ቅናት ይመጣል። በዛን ሰዓት እኛ ከማን አንሳለን የሚል ነገር ሲመጣ ያው ደጋፊ ወደዚህ ይመጣልና አሁን ባለው ሁኔታ በቂ አይደለም ማለት ይቻላል። ግን ባለሀብቱ ጋር የቀረ አይመስለኝም። እኛና ክለቦች ናቸው ወደ ባለሀብቱ መጠቃት ያለብን። ያንን እነሱ የሚሰጡት ነገር ነው በአግባቡ ስንጠቀም ነውና ይሄን ክለቦችም አደረጃጀቶችም እኛም ይሄን ተረድተን ወደ ባለሀብቱ መጠቃት ኳሱ ሊያድግ የሚችልበት ነገር መፍጠር ይቻላል የሚል ነገር አለ። ድሬካፕ ጠቀሜታው ለድሬ ምርጥ ብቻ አይደለም። እዚህ ለተሳተፉ ቡድኖች በሙሉ ጠቀሜታ አለው ብዬ ነው የማስበው። ለምንድነው እናንተም እንደምትመለከቱት እዚህ ድሬዳዋ ላይ ይሄ ሲቲ ካፕ መካሄዱ ዋነኛው ዓላማው ቲሞች የያዙትን ልጆች ምን ያህል ናቸው፣ በምን ያህል ደረጃ ይጫወታሉ የሚለውን ነገር ለመለካትና ለመፈተሽ ማንም ቤቱ ጋር ባጫውት ጥሩ ነው የሚለውን ነገር ሁሉም ቡድኖች ራሳቸውን የሚያዩበት፣ ተጫዋቾቻቸውን የሚያዩበት፣ በተጨማሪም ተጫዋቾቹ ራሳቸውን የሚያዩበትና የሚያበቁበት ውድድር ስለሆነ ለሁሉም አምስቱም ቡድኖች ውጤታማ ነው ብዬ ነው የማስበው። ለእኛ ደግሞ ለሲቲ ካፑ ደግሞ ተሳታፊ ቡድኖች ወይ ለድሬ ምርጡ ተሳታፊ ቡድን ትልቅ የቤት ስራ የሰጠ ምን አይነት ስራዎችን መስራት እንደሚገባን፣ ተጫዋቾቻችን ምን ማድረግ እንደሚገባቸው በአካል ብቃት በተለያዩ አቅጣጫዎች ምን መስራት እንደሚገባን
ትምህርት የተወሰደበት ነው። ለተጫዋቹም፣ ለአሰልጣኙም፣ ለደጋፊው ለማንም ትምህርት የተወሰደበት ነውና ቀጣይ በምናዘጋጀው ላይ ብዙ የቤት ስራዎችን ሰንቀን የምንሄድበት ነው ብዬ አስባለሁ። እንግዲህ ዘንድሮ ድሬ ካፕን ነው ያዘጋጀ ነው። የሚቀጥለው አመት ላይ ፈጣሪ ብሎ ካለን ዲያስፖራ ካፕ እናዘጋጀን ብለን እያሰብን ነው። እንደ ድሬዳዋ እግር ኳስ ፌዴሬሽን ዲያስፖራ ካፕ ስንል ብዙ የድሬ ዲያስፖራዎች አሜሪካን አሉ፣ አውሮፓ አሉ፣ አውስትራሊያ አሉ፣ የተለያዩ ሚድል ኢስት ሊኖሩ ይችላሉ። ስለዚህ እነሱን በመያዝ ወደዚህ በመምጣት ወጣቶች የሆኑ ዲያስፖራዎች በጣም እዛ ኳስ ሊጫወቱ ቢወጡ የኢትዮጵያ ኳስም ሊነቃቃ የሚችልበትና ብዙ የኢትዮጵያ ልጆች በውጭ ሀገር የሚጫወቱ ልጆች አሉ ማለት በክለብ ሳይሆን እንደዚህ እና እነኛ ልጆች ምናልባት ቢሰበሰቡ ለኢትዮጵያ ናሽናል ቲም ነገ ላይ የሆነ ነገር ሊሆን ይችላሉና በዛም አኳያ ደብል ሲቲዝን ሊፈቀድ የሚችልበትን ነገር የተመቻቸ እነኚህ ልጆች ቢታዩ ትልቅ ቦታ ይደርሳሉና እንደዛ ለማዘጋጀት ታሳባለን። እንግዲህ ኳሱን ከሀገር አልፈን ይህንን ለማድረግ አለን። በተጨማሪ ደግሞ የምስራቅ ኢትዮጵያ ክልሎች ሻምፒዮን እዚሁ ልክ እንደ ድሬ ካፕ የሀረሪ አለ፣ የሶማሌ አለ፣ የአፋር አለ፣ የምስራቅና ምዕራብ ሐረርጌ አለ። ስለዚህ ይህንን የምናዘጋጅ ደግሞ ሌላው የምስራቅ ኢትዮጵያ ክልሎች ወይም ደግሞ የምስራቅ ኢትዮጵያ አጎራባች ክልሎች ካፕ ብለን ብናዘጋጅ አሁንም ልጆቻችን ልናሳይ የምንችልበት ነውና እግር ኳስን በአንድ ሲዝን ብቻ አቆመ የምትል ሳይሆን በየጊዜው የተለያዩ ፕሮግራሞችና እንደዚህ አይነት ስትራቴጂዎችን እያዘጋጀ ከገባ ድሬዳዋ የኳስ ሀገርነቷን እንደገና በተሻለ ሁኔታ ጨምራ ሁሉ አይኖች ወደ ድሬዳዋ የእግር ኳስ ወጣቶች አይን እንዲመለከትና የኢትዮጵያ የእግር ኳስ መፍለቂያና ምንጭ ሆኖ ከዚህ ግብአት እየሆነ ብዙ ወጣት ስራ እድል ሊያገኝ የሚችልበት ቤተሰቡ የሚረዳበት ሀገሩን የሚያሳውቅበት መጽሐፍ እንፈጥራለን የሚል ተስፋ አለን። እንደ ቻሌንጅ በእርግጥ ያው ተጫዋች ስብስብ ላይ በደንብ ፕላን ተደርጎ ነው የተሰራው ብዬ ነው የማስበው። እንደ ባለሙያም እንደ የክለቡ ቦርድም የወሰናቸው ውሳኔዎች አሉ። ያው ቻሌንጆች የሚገጥሙ ቻሌንጆች አሉ። ነገር ግን ሁሉን ነገር ባላንስ አድርገን ለመስራት ነው የሞከርነው። እንደምታዩት ቲሙ አብዛኛው በወጣቶች የተደራጀ ቲም ነው። ለወጣቶች ሰፊ ቦታ ወይም ሰፊ ትኩረት ሰጥተናል። ከምን አንፃር አንደኛ ያው አወዳዳሪው አካልም የበጀት የገንዘብ መጠኑን ገደብ ስላለው አብዛኛው ተጫዋቾችን ወጣቶች ላይ ልናተኩር ትልቁን ደግሞ ምናልባት እዛ ጋር በዛ መልኩ ካላደራጀ ያለህም ገደብ የገንዘብ ገደብ በጣም ውስን ስለሆነ ያንን ማለፍም ስለሌለብህ ከዛ አንፃር አብዛኛ ወጣቶችን ተጠቅመናል። አጋጣሚው ደግሞ ለወጣቶች ጥሩ አጋጣሚ ነው ብዬ አስባለሁ። በዛ ሂደት እንደ አዲስ ቲም ያው በቂ የዝግጅት ጊዜ እንግዲህ አድርገናል። አሁን አቅማችን እያየን ነው፣ ስህተቶቻችን እያረምን ወደ ውድድር ከመግባታችን በፊት የተሻለ ነገር ለመስራት ያው ዝግጅት ላይ ነን። ብዙ ቻሌንጆች ይኖራሉ ያው ስራ ሲሰራ፣ ነገር ግን እንዳጀማመር አደረጃጀታችን ጥሩ ነው። ምናልባት ባለኝ መረጃ ባለፈው አመት ከነበረው የክለቡ አደረጃጀት ዘንድሮ በጣም የተሻለ መንገድ ተከትለናል ብዬ አስባለሁ። ያው በዛ መሀል ቻሌንጆች ይገጥመዋል። ከክለቡ አቅም አንፃር አጠቃላይ ካሉ ነገሮች ላስቲር ከነበሩትም ነገሮች ችግሮች አኳያ እነዛ ነገሮች ለማስተካከል ምናልባት የክለቡ ቦርድ አመራርም እንዳሰልጣኝም እንደ ኮሚቴም እንደ ደጋፊም አጠቃላይ ያሉ ነገሮችን በጋራ ለመቅረፍ በጣም ጥረት ተደርጓል። በዛ ሂደት በዛ መንገድ ውስጥ ነው የመጣ ነው። ብዙ ነገሮች እያስተካከለን ቀጣይም የተሻለ ነገር እንሰራለን ብዬ አስባለሁ። ፕሮጀክቶች ትንሽ እኔ ሰው ማወቅ አለበት፣ በዚህም በእንትን ማወቅ አለበት ነው። ፕሮጀክቶች በፌዴሬሽን ስር መሆን ያለባቸው ገባ።
ነገር ግን ፕሮጀክቶች በፌዴሬሽን ባለመሆናቸው ስፖርትና ወጣቶች ኮሚሽን ስር ናቸው። ግን አደረጃጀቱ በፌዴሬሽን ስር ነው መሆን ያለበት። በተለይ የእግር ኳስ እነኛ ፕሮጀክቶች በዚህ ስር ካሉ የፕሮጀክቶች ውድድር ታዘጋጃለህ። በዛ ውስጥ ያለውን ፐርፎርማንስ ትለያለህ። ተስፋ ያላቸው ልጆች ልክ እንደዚህ እንደ ድሬው ምርጥ ለየብቻ እያወጣ የሆነ ዝግጅት ታዘጋጃለህ። ስለዚህ ያ መደረግ አለበት የሚል ነገር አለኝ። ምናልባትም እንግዲህ በሚዲያ ያሉ የከተማችን አመራሮች በዚህም ዘርፍ ያሉ መስሪያ ቤቶች ይሄን አውቀው አደረጃጀቱን ጀስት ወደዚህ ሽፍት ቢያደርጉት የበለጠ ውጤታማ ይሆናል ብዬ አምናለሁ። አሁን ባለበት ደረጃ ግን ብዙ በቂ አይደለም።